ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ጥያቄ ልጠይቃችሁ ብዬ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰብስክራይብ አድርጉ፣ አበረታቱኝ። በርቺ እናታችን ብላችሁ አጠገባዬ እንድትቆሙ በትህትና ጠይቃችኋለሁ ወገኖቼ። ሙስሊም እህቶቼ ወንድሞቼም ሰላም ብያለሁ። ባላችሁበት ፈጣሪ ይጠብቃችሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንዲታደርጉ በትህትና ጠይቃችኋለሁ። ሙስሊም እህቶቼ ወገኖቼ፣ ክርስቲያን እህቶቼ ወንድሞቼ፣ ሁላችሁንም ወገኖቼ ሁላችሁንም ሰብስክራይብ እንዲታደርጉ ሼር ላይክ እንዲታደርጉ እንዲታበረታቱኝ በትህትና ጠይቃችኋለሁ ውዶቼ እላችኋለሁ። ከዚህም በፊትም ደግሞ አጠገቤ የቆማችሁ በጣም ነው የማመሰግነው። ምስጋናዬ ከልብ ነው። አመሰግናለሁ የእውነት እላችኋለሁ። ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ጥያቄ ዛሬ ምንድን ነው? እኔ ያለሁት ጆርዳን ነው። ጆርዳን በአሁኑ ሰዓት በጣም ከብዷል እየተባለ ነው። ካማ ለማሰራት በጣም ተጨምሮባቸዋል። በጣም ተጨመረ። እዚህ ላይ ደግሞ እኔ የፈራሁት ፍራቻ አለብኝ። እኔ ያው ቪዲዮ ሰርቼው ነበረ ወደ ሀገሬ ሊገባ ነው ብዬ ቪዲዮ ሰርቼው ነበረ። እውነትም አዎ ሊገባ ነው። ግን በጣም ውስጤ ፍራቻ ነው ያለብኝ። እንደ እኔ ያላችሁ ወገኖቼ ከጆርዳን ውስጥ ማለት ነው ኮሜንት ላይ ጻፉልኝ፣ አሳውቁኝ። ወረቀቴ ካለቀ ማለት ነው 2 ዓመት ሆኖኛል፣ አልፈዋል። 2 ዓመት ማለት ነው። 2 ዓመት አልፈዋል። እሱስ ምንድን ነው ግን እንደዛም ሆኖ ኢቃማ ሰርተንልሻል ብሎ ኢቃማ ተሰርቷል። ባለቀ ወረቀት ነው ኢቃማ የተሰራልኝ። ባለቀ ፓስፖርት ማለት ነው። ባለቀ ፓስፖርት ኢቃማ ተሰርተዋል። እውነቱም ተሰርተዋል ተብሏል። እንግዲህ ግን አሁን ወደ ሀገሬ ስገባ ችግር ይፈጥራል ወይ? ችግር አይፈጥርም? በጣም ፍራቻ አለብኝ። እንደኔ ወረቀታችሁ አልቀው ኢቃማ የተሰራላችሁ እህቶቼ በኮሜንት አሳውቁኝ። እውነት እኔ አሁን እውነት ነው ፍራቻ ያለብኝ። እንደው ችግር ይደርስብኝ ሆነ እንዴ እነሱ በቃ ጨረስን ብሎ ሸኝቶኝ ሲመለሱ ችግር ይፈጥርብኛል ወይ እያልኩ በጣም ፍራቻ ነው ያለብኝ። እኔ እንጃ ብቻ እናንተ እንደኔ ወረቀታችሁ ባለቀ ወረቀት ኢቃማ የተሰራላችሁ ምንም ችግር አይፈጥርም፣ እኛም እንዴት ተሰርቶልናል የምትሉ ካላችሁ በኮሜንት አሳውቁኝ። በእውነት የእውነቴን ነው የፈራሁት እና እኔ አሁን አንዳንዶቹን ሲያይ ማለት ነው ኋላ ችግር ይፈጥራል፣ ይመልሳሉ፣ ወደ ኢትዮጵያ እንዳይሳፈሩ ይመልሳቸዋል የሚል ወሬ ስለሰማው ውስጤ ፍራቻ አደረብኝ እና እንጃ ብቻ አንዳንዶቹ ደግሞ ችግር አይፈጥርም፣ ምንም ችግር የለም ኢቃማ ከተሰራ በኋላ ፓስፖርቱ ባለቀ ፓስፖርት ወደ ሀገርሽ መግባት ትችያለሽ፣ ችግር የለም የሚሉት ደግሞ ብዙ አሉ። የትኛ እንደማመን ግራ ገብቶኛል እና እርግጠኛ የሚሆንበት ብዙ ሰዎች እውነት በሱ ባለቀ ፓስፖርት ኢቃማ ተሰርቶላቸው ወደ ሀገራችሁ ሄዶም እየተመለሰ ካለ ወደ ሀገራችሁ የሄደ ካለ ይሄንን ቪዲዮ ካደረሳችሁ እህቶቼ ወንድሞቼ፣ ይሄን ቪዲዮ ከደረሳችሁ ሀገራችሁ ገብታችሁም የተመለሳችሁም ሆነ ሀገራችሁም የገባችሁ ቪዲዮ ከደረሳችሁ ጆርዳን ውስጥ ከጆርዳን ነው እና መግባት ይቻላል፣ አይ አይቻልም እምል ከሆነ እናንተ በኮሜንት አሳውቁኝ እና መቼም ምንም ማድረግ አልችልም። ያው ቁርጤን ለማወቅ ነው እንጂ መቼም መከራከርም ያው
ግዴታ ካልመለሱኝ ከመለሱኝ እንዴት ሆናለሁ ብዬ እነሱን ለመጠየቅ እንዲመቸኝ ነው ከወዲሁ ላመቻች ብዬ እናንተን የምጠይቀው ማለት ነው። እና በጣም ግራ ይገባል የእውነት እኔ በጆሮዬም ሰምቼም አላውቅም። አንደኛ ያው እዚህ ሀገር ፓስፖርታችን የኢትዮጵያ ቆንስላ አለ፣ ግን ቆንስላ ለስሙ ነው ያለው እንጂ የለም ፓስፖርት አይመጣም። እኔ ራሴ ስንት ጊዜ እጠይቃለሁ አልመጣም፣ ስንት ጊዜ እጠይቃለሁ አልተጀመረም። ይጀመራል እንጂ ተጀምሮ ሲሰጡ አላየሁም፣ ሲሰራልን አላየሁም። እኔ ሌላ ሀገር አሁን ሞልተዋል፣ ይመጣል። የኢትዮጵያ ቆንስላ የትም ሀገር ላይ ሞልተዋል እና ግን ለስሙ ነው እንጂ እኔ እዚህ ሀገር ላይ ፓስፖርት ሲሰራ አላየሁም። ያኔ የራሴ ካለቀ 2 ዓመት ጨርሼ 3ኛ ዓመት ላይ ነው ያለሁት። ግን እንደኔም ያላችሁ ሰዎች ማለት ነው እስቲ በኮሜንት አሳውቁኝ። ይሄ በጣም ግራ የሚገባ ነው። እኔ ግራ የሚያጋባ ነው። ግራ ገብቶኝ አንዳንዴ ቁጭ ብዬ ሳስብ እነዚህ ሰዎች እኔ ሰርቼ ወደ ሀገር ይገባሉ ስል እንደው ችግር ቢፈጥርብኝ በዚህ በወረቀት ምክንያት እስር ቤት ብገባስ እንዴት ሆናለሁ እምል ሀሳብ መጥቶልኝ በጣም ጭንቅላቴን እያሳመመኝ ነው። እና ብዙ ልጆች ከኤርፖርት ተመልሰው የሚታሰሩ ብዙ ልጆች አሉ። እስር ቤት የገቡትም አሉ። ሂዱና መዳም ቤት ሰርታችሁ እቃማችሁን ወይ ቀራማውን ክፈሉ የሚሉት እንኳን ያለ እዚህ ሀገር ላይ ማለት ነው። ለምን ግዴታ እነሱ ናቸው የሚከፍሉት የሚባል እንዲሁም የለም። የእኛን አያግዙንም፣ እነሱ ነው የሚያግዙት እንጂ የእኛን አያግዙንም። ግን ይሄንን እኔ ግራ ገብቶኝ ጭንቀት ውስጥ ስለገባው ነው ወገኖቼ። እንደኔ የደረሰባችሁ ሰዎች በኮሜንት ታሳውቁን። አይ ችግር የለም፣ አይ ችግር አለ፣ እንደው በኮሜንት እንዲታሳውቁኝ በትህትና ጠይቃችኋለሁ ወገኖቼ። እውነት እላቸዋለሁ። እንግዲህ ከሁሉም እኔ የምፈራውን ነገር እግዚአብሔር ያውጣኝ። ይሄንን ነው የምላችሁ። በተረፈ ሰላሙን የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮዬን ሰብስክራይብ አድርጉ፣ ላይክ ሼር እንድታደርጉ በትህትና ጠይቃችኋለሁ ወገኖቼ። በርቱ፣ አበረታቱኝ፣ እኔንም አበረታቱኝ። ያው እንግዲህ እግዚአብሔር ፍቃዱ ከሆነ ወደ ሀገር ይገባሉ ብዬ ሁሌ እነግራችኋለሁ። ቪዲዮውን ላይክ ሼር ሰብስክራይብ አድርጉ፣ አበረታቱኝ። ምን አለበት አይከፈልም። የእውነት እላችኋለሁ። ሰላም ሆኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን።